ኢየሱስም እንባውን አፈሰሰ። ማርታና ማርያም ወንድማቸው አልዓዛር ሞቶ ለቅሶ ተቀምጠዋል። እስራኤላውያን እንደ እኛ ሐዘንና ደስታ ይጠብቃሉና ወንድማቸው በሞተ በአራተኛው ቀንም በብዙ ሰዎች ተከበው ቤታቸው ከኢየሩሳሌም ድረስ በመጡ አይሁድ ተሞልቷል። ሰውን ወዳጁ ክርስቶስ አልዓዛርና እህቶቹን ይወዳቸው ነበር። ከዚህ ቀደም በቤታቸው እንግዳ ሆኖ ተገኝቶ እህትማማቾቹ በአክብሮት ተቀብለውትም ነበር። ዛሬ ደግሞ በወንድማቸው ሐዘን ላይ ጌታችን ከደቀ መዛሙርቱ ጋር መጣ። እርግጥ ነው እህትማማቾቹ ወንድማቸው ገና በጠና በታመመ ጊዜ ጌታ ሆይ የምትወደው ታሟል ብለው መልእክተኛም ልከውበት ነበር። ለታመመ ወንድም ከማስታመም በላይ ጌታ ሆይ የምትወደው ታሟል ብሎ ለጌታ ማሳሰብ ትልቅ ጸሎት ነውና መልካም አድርገው ነበር። ጌታችን ግን በተጠራበት ጊዜ ሳይሆን አልዓዛር ሞቶ በተቀበረ በአራተኛው ቀን መጣ። ወደ ቢታንያም ሲደርስ ማስተናገድ እንጂ ከእንግዳ ጋር መቀመጥ የማይሆንላት ማርታ ጌታችንን ቀድማ ከውጪ ተቀበለችው። ማርያምም እንደ ልማዷ ለቅሶ ከሚደርሱት እንግዶች ጋር አብራ ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህስ ብትሆን ወንድሜ ባልሞተም ነበር አለችው። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንደሚሰጥህ አውቃለሁ አለችው። ይህንን ብዙ መልእክት ያለውን ንግግር ማርያምም በኋላ ደግማ ተናግረዋለች። መልእክቱ ብዙ ነው። በታመመ ጊዜ በላክንብህ ወቅት ብትመጣ ኖሮ ወንድሜ ባልሞተ ነበር የሚል ወቀሳ፣ ምንም ህመሙ ለሞት የሚያደርስ ከባድ የነበረ ቢሆንም ለአንተ ግን የሚሳንህ አልነበረም የሚል እምነት፣ አንተ በዚህ ኖረህ ቢሆን አይተህ አትጨክንበትም ነበር የሚል የፍቅሩ ምስክርነትን ያዘለ ንግግር ነበር። በሌላ መልኩ በዚህ ንግግር ውስጥ የእምነት ጉድለትም አለ። ማርታና ማርያም በዚህ ኖረህ ቢሆን ማለታቸው ጌታ ካልመጣ በስተቀር መፈወስ አይችልም ብለው እንደሚያስቡ ያሳያል። ያ የቅፍርናሆሙ የመቶ አለቃ ይህንን ንግግር ቢሰማ ምን ይል ይሆን? ጌታ ሆይ ቃል ብቻ ተናገር ልጄም ይፈወሳል ብሎ ከሩቅ ልጁን ያስማረው መቶ አለቃ ትዝ አይላችሁም? ያ በማቴዎስ ምዕራፍ 8 ቁጥር 8 ላይ የተመዘገበው ታሪክ። ማርያምና ማርታ ግን ጌታ ሆይ ቃል ብቻ ተናገር ወንድማችን ይፈወሳል ብለው የሚልኩበት እምነት አልነበራቸውም በጭራሽ። አንተ በዚህ ኖረህስ ቢሆን ባልሞተ ነበር አሉት። ሰማይና ምድርን ለሞላው አምላክ እንዴት አንተ በዚህ ኖረህ ብትሆን ይባላልን? በእርግጥስ ጌታ በቢታንያ አልነበረምን? አልዓዛር ሲታመም በደዌው ሳለ የረዳው አልጋውን ያነጠፈለት አምላክ ኖረህ ቢሆን ተብሎ ሊወቀስ አይችልም። የአልዓዛርን ነፍሱን ከስጋው የለየ ወዲያው ለሐዋርያት አልዓዛር ሞተ ብሎ የነገራቸው እርሱ ክርስቶስ ሁሉም ነገር ሲሆን በዚያ ነበር። የአልዓዛር ስጋው ወደ መቃብር ሲወርድ ጌታ ያውቃል። የአልዓዛር ነፍስ እንደ ዘመነ ብሉይ ሥርዓት ወደ ሲኦል ስትወርድ ምናልባትም
ከስመ ሞክሼዋ ድሃው አልዓዛር ጋር በአብርሃም እቅፍ ስትገባ ጌታ አብሮት ነበር። ወንድማቸው አልዓዛርስ እንኳን ከሞተ በኋላ ወደ ጥልቁ ብወርድ አንተ በዚያ አለ እያለ የሚያደንቀውን ጌታ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ የሚመካበትን ጌታ ማርያምና ማርታ አንተ በዚህ ኖረህ ቢሆን ኖሮ ብለው በቦታ ወሰኑት። ጌታችን በብዙ ተስፋ መቁረጥና በትንሽ ተስፋ ለተሞላው የማርታ ንግግር ወዲያው ቀጥተኛ መልስ ሰጠ። ወንድምሽ ይነሳል አላት። ለማርታ ይህ ንግግር ከባድ ነው። ምንም እንኳን የለመንከው ይደረግልሃል ብላ የምታምን እምነቷን ለመግለጥ ብትሞክርም ወንድምሽ ይነሳል የሚለው መልስ ግን ያልጠበቀችው ሆነባት። ስለዚህ ለጌታችን በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። ፊተኛውና ኋለኛው መጀመሪያውና መጨረሻው ክርስቶስ ከፊቷ ቆሞ በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽን? አላት። የሁሉ አስነሺ የሆነ ጌታ ራሱ ትንሣኤ መሆኑን ራሱም ሕይወት እንደሆነ አስረድቶ ዳግም ስመጣ የማስነሳው እኔ አሁንም ማድረግ እንደምችል ታምኛለሽን? አላት። እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለች። የተናገረችው ቃል ትልቅ ነው። ይህንን ቃል ከእርሷ ቀድሞ የተናገረው ቅዱስ ጴጥሮስ ነበር። ቅዱስ ጴጥሮስ ይህንን ቃል ሲናገር በሰማያት ያለ አባቴ እንጂ ይህንን ሥጋና ደም አልገለጠልህም፣ ጴጥሮስ አንተ አለት ነህ ብሎ ጌታ አመስግኖት ነበር። በማቴዎስ ወንጌል ምዕራፍ 16 ቁጥር 17። ማርታ ግን ያንኑ ቃል በቃል ስትደግመው ሥጋና ደም አልገለጠልሽም ብሎ አላመሰገናት። ሊቃውንቱ እንዳብራሩት ማርታ የተናገረችው ከጠየቀችው ጥያቄ ሸሽታ ስለነበር ነው። እንደማስነሳው ታምኛለሽን ለሚለው ጥያቄ የእግዚአብሔር ልጅ እንደሆንክ አምናለሁ ማለት ቀጥተኛ መልስ አይደለም። ያስነሳል ብላ በሙሉ እምነት ቢኖራት ኖሮ እንደምታስነሳው አምናለሁ ትል ነበር። ማርታም ይህንን ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። በስውር ጠርታ የሚለው ቃል ምንኛ ይገርማል። እህቷን ያለ ልማዷ በስውር መጥራት ለምን አስፈለጋት? ጌታችን በቤታቸው እንግዳ በሆነበት ዕለት በስውር ጠርታ ነይ አግዢኝ እንጂ ማለት ሲገባት በጌታ ፊት እህቴ እንድትሰራ ብቻዬን ስትተወኝ አይገድህምን? እንድታግዘኝ ንገራት ብላ እህቷን ያሳጣቻት ማርታ ዛሬ መምህሩ መጥቷል ለማለት ለምን በስውር ጠራቻት? ነገሩ ወዲህ ነው። ለቅሶ ሊደርሱ ከኢየሩሳሌም የመጡ ጌታችንን የሚጠሉ ብዙ አይሁዶች በቤቱ ስለሞሉ በእነርሱ ፊት መናገር አፍራ በስውር ተናገረች። ማርያም ግን ከእግሩ ስር ቁጭ ብላ የተማረች ነበረችና መምጣቱን ስትሰማ
ፈጥና ተነሳች። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ወደ ጌታችንም ወጥታ ጌታ ሆይ አንተ ኖረህ ቢሆን ወንድሜም ባልሞተ ነበር ብላ ከእግሩ ስር ወድቃ አለቀሰች። ከእግሩ ስር ተደፍተው የሚያለቅሱ ሰዎችን ሲያይ የማይጨክነው ጌታ በመንፈሱ ታወከ። እግዚአብሔርን ምንም የሚያሸንፈው ነገር የለም። አንድ ነገር ግን እግዚአብሔርን ያሸንፈዋል። እርሱም በፊቱ በሐዘን የምናፈሰው እንባ ነው። እስራኤልን ከግብጽ ያወጣው ራሔል ወደ ላይ የረጨችው እንባ እስከ ራማ ደርሶ ስላስጨነቀው አልነበረምን? እግዚአብሔር በፊቱ ቆመው የሚያለቅሱ አይኖችን ማየት መንፈሱን ያውከዋል። በፊቱ የምታነባን ነፍስ ባየ ጊዜ አውከውኛልና አይኖችሽን ከፊቴ መልሺ ይላል በመኃልየ ዘሰሎሞን ምዕራፍ 6 ቁጥር 5 ላይ። ስለዚህ ጌታችን በመንፈሱ ታወከ። ወዴት አኖራችሁት አላቸው። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ አዩ። ከሚያለቅሱ ጋር የሚያለቅሰው አምላክ ስለ አልዓዛር እንባውን አፈሰሰ። ጌታችን ለምን አለቀሰ? ኢየሱስ ለምን አለቀሰ? ከጥቂት ደቂቃዎች በኋላ ከሞት ለሚያስነሳው አልዓዛር ስለምን አለቀሰል? ለሰው ልጅ ያለውን ፍቅር ከማየት በቀር ምን ትርጉም ይኖረዋል? ቅዱስ ዮሐንስ አፈወርቅ እንዳለው በመጠን ማልቀስ እንደሚገባን ከማስተማር ውጪስ ምን ትርጉም ይኖረው ይሆን? ምንም እንኳን ወዲያው የሚያስነሳው ቢሆን የአልዓዛር ነፍስ ከስጋው ስትለይ የነበረው ስቃይ በመቃብር ውስጥ ለ4 ቀናት ተዘግቶበት ስጋው መሽተቱ ክርስቶስን በርህራሄ አስለቀሰው። ለ4 ቀናት ብቻ ለሞተው አልዓዛር ያለቀሰ ጌታ ለዘመናት በኃጢአት ለሞትን ለኛ ምንኛ ያለቅስ ሲሆን፣ ሰውነታችን በበደል ለረከሰ፣ በምኞት መቃብር ለተቀበር፣ በዝሙት ለተበላሸን፣ በጥላቻ ለሸተትን ለኛ ክርስቶስ ምንኛ ያለቅስ ሲሆን፣ የኃጢአት ድንጋይ ተጭኖብን የፍትወት መግነዝ ተጠምጥሞብን ላለን ለኛ የጌታ እንባ ምን ያህል ያስፈስስልን ይሆን? አልዓዛርስ ውጣ ቢባል ይወጣል። ካለንበት ኃጢአት መቃብር መውጣት ለማንፈልግ ለኛ ጌታ እንደምን ያለቅስ ሲሆን? የኛ ሞት ከአልዓዛር ሞት በላይ ዘልቆ የማይሰማው ይመስላችኋልን? እንዴት አይሰማውም? ለአልዓዛር እንባውን ያፈሰሰው ጌታ ለኛ እኮ ያፈሰሰው ደሙን ነው። ጌታችንም እያለቀሰ ወደ መቃብሩ ወጣ። ድንጋዩን አንሱት አለ። የሞተው እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ይህንን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ቅዱስ ኤፍሬም ሶርያዊ
የክርስቶስ እንባ እንደ ዝናብ፣ አልዓዛር እንደ ስንዴ፣ መቃብር እንደ እርሻ መሬት ሆኑ። እንደ ነጎድጓድ ድምፁን ሲያሰማ ሞት ተብረከረከ። አልዓዛርም እንደ ስንዴው ከመቃብር ውስጥ በቀለ ይላል። ይኸውም አባት ጨምሮ ለአልዓዛር 2 ጊዜ ተለቀሰለት። አንዴ ሞቶ ከቤት ሲወጣ እህቶቹ አለቀሱለት። ጌታ ከሞት ሲያስነሳው ደግሞ ይዛ ልታስቀረው ባለመቻሏ ሲኦል አለቀሰችለት ይላል። ጌታችን የሞተውን አልዓዛርን አልዓዛር ሆይ ብሎ ጠራው። የሞተውን ሰው ማን በስሙ ይጠራዋል? ሬሳው ወጣ እንላለን እንጂ መች ገሌ እንለዋለን። የምንወደውን ሰው ሲሞት እንፈራው የለ? እንደ ማርታ ይሸታል እንል የለ? ጌታ ግን አክብሮ አልዓዛር ሆይ ብሎ በስሙ ጠራው። እኛን የሚያጽናናን ይሄ ነው። ምንም በኃጢአት ሞተን ብንከፋም፣ ስም አጠራራችን ቢጠፋም፣ ሰዎች ስማችንን ሊጠሩ እስኪጠየፉ ብንበላሽም፣ እግዚአብሔር ግን በክብር ስማችን ዛሬም ይጠራናል። ሰዎች ስማችንን ትተው ኃጢአትን ስማችን አድርገው ሰካራሙ፣ ሌባው፣ አመንዝራዋ ብለው ይጠሩን ይሆናል። መድኃኔዓለም ግን የሚጠራን በስማችን ነው። ይሸታል የሚሉትን ሰዎች ሳይሰማ ወደ ተቀበርንበት የኃጢአት መቃብር እያለቀሰ ይመጣል። የተጫነንን የበደል ድንጋይ ያስነሳልናል። ለአልዓዛር ፍቱት ብሎ ደቀ መዛሙርቱን እንደላከ ለኛም ካህናቱን ልኮ ከተተበተብንበት የኃጢአት ማሰሪያ ይፈታናል። ሰዎች ከሞት ተነስተንም እንኳን መነሳታችንን አያምኑ። ለአልዓዛር እንዳደረጉት ሊደግፉን ይሞክሩ ይሆናል። ጌታችን ግን ተውት ይሂድ ብሎ ያቆመናል። ከአልዓዛር የበለጠ ከኃጢአት መቃብር ውስጥ ብንቆይም በኃጢአት መቃብር ውስጥ ብንቆይም ዳግም በሕይወት ያኖረናል። ቅዱስ ጳውሎስ ወደ ኤፌሶን በላከው መልእክቱ ምዕራፍ 5 ቁጥር 14 ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃልና ይላል። ስለዚህ ከመኝታችን ከኃጢአት መኝታ ውስጥ ነቅተን ከስካር ራሳችንን አላቀን የኃጢአት የግብር ስም ከላያችን ላይ ጥለን በተከበረው ማንነታችን ከክርስቶስ ጋር አዲስ ኅብረት በንስሐ ፈጥረን በቤቱ እንድንኖር የእርሱ ፈቃዱ ይሆንልን።